የጉባ ብስራቶች የመደመር መንግስት ትሩፋት በሚል መሪ ሐሳብ በለሚ ኩራ ክፍለ ከተማ የነዋሪዎች የውይይት መድረክ ተካሂዷል። የውይይት መድረኩ በተለይም በትምህርት፣ በጤና፣ በከተማ ግብርና፣ በሰው ተኮር ልማት፣ በሌማት ትሩፋት፣ በበጎ ፈቃድ ተግባራት እንዲሁም በትራንስፖርትና አገልግሎት እንዲሁም በመልካም አስተዳደር ዘርፍ የተሰሩ ስራዎችና ቀጣይ ትኩረት የሚሹ ጉዳዮች ላይ ውይይት ተደርጎባቸዋል። ከውይይቱ ታዳሚዎችም የተለያዩ ሐሳብ፣ አስተያየትና ጥያቄዎች ተነስተው ከመድረኩ መሪዎች ምላሽና ማብራሪያ ተሰጥቶባቸዋል። የመልካም አስተዳደርና አገልጋይነት ጥያቄዎች፣ የመሬት አስተዳደርና የአርሶ አደር ተጠቃሚነት እንዲሁም ደግሞ ሌሎች ቢስተካከሉ የሚሏቸውን ጉዳዮችም በታዳሚዎቹ ተነስተዋል። ለምንድነው ባላ ጉዳይ ሲመጣ ተነስቶ እሱ ወንበር ለሱ ሰጥቶ ማያገለግለው? ደሞዝ እየበላ ነው በህዝብ ስም ነው መኪና ተሰጥቶ በመኪና የሚንቀሳቀሰው። የመንግስት መኪና የህዝብ መኪና ነው። መንግስት እኮ ተለዋዋጭ ነው። ህዝብ ይኖራል። ዞር በልልኝ የሚል የህዝብ አገልጋይ በአስቸኳይ እርምጃ ማይወሰድበት ምክንያት ምንድነው? ግን አንድ ያልተነሳልን ጥያቄ ከአመት እስከ አመት የሚያደክመን ቤተሰቦቻችንን እንዳናኖር ያደረገን የጭንቅላታችን በሽታ የሰነድ አልባ ጉዳይ ነው። የሰነድ አልባ ጉዳይ ሌላ ጊዜ ህገወጥ እንባላለን። የ2018 እድላችንስ እጣ ፋንታንስ ምንድነው? የህዝብን ጥያቄዎች በትኩረት በማዳመጥ ምላሽ መስጠት እንደ መንግስት አቅጣጫ ተይዞ እየተሰራ መሆኑን የገለጹት በብልጽግና ፓርቲ አዲስ አበባ ቅርንጫፍ ጽህፈት ቤት ምክትል ኃላፊና የፖለቲካ ዘርፍ ኃላፊ ወይዘሮ አለምፀሐይ ሽፈራው ለጋራ ሀገራዊ ልማትና ብልጽግና ስንረባረብ ምን ማሳካት እንደሚቻል አዲስ አበባ አብነት መሆኗን ጠቁመዋል። ህዝብን አዳምጦ የህዝብን ተጠቃሚነት እንዲረጋገጥና ለህዝብ የገባውን ቃል ተግባራዊ እንዲሆን የተደረገበት አግባብ ያው እናንተው ራሳችሁ ምስክሮች ናችሁ። ጉዟችን የበለጸገች ሀገር እየገነባን ነው፣ ይቀጥላል። ይሄን ደግሞ ለማስቀጠል የሚቀሩን ነገሮች ከህዝብ ጋር የተወያየነው በከተማ አስተዳደሩ ትላልቅ ስራዎች አዲስ አበባ ትናንት ምን ትመስል ነበረ፣ ዛሬ ላይ ምን ቁመና ላይ ነው ያለችው የሚለውን እናንተም ስትመሰክሩ ነበር። የጋራችን የመተባበር በጋራ ሁላችንም የመሮጥ ያሰብነውን ምን ያህል ማሳካት እንደምንችል ማሳያ ነች አዲስ አበባችን። በለሚ ኩራ ክፍለ ከተማ የሚገኙ አርሶ አደሮችን ተጠቃሚነት ለማረጋገጥና የመልካም አስተዳደር ችግሮችን ለመቅረፍ ዘርፈ ብዙ ተግባራት እየተሰሩ እንደሚገኙም ኃላፊው አብራርተዋል። ከመልካም አስተዳደርና ብልሹ አሰራር ጋር የተያዙ ችግሮችን ከመሰረቱ ለመፍታትም ለአንድ ማዕከል አገልግሎት ትኩረት መሰጠቱን አብራርተዋል። የአርሶ አደር አካባቢ እንደመሆኑ መጠን የአርሶ አደር መብት ፈጠራ ከሲስተም መቆራረጥና በይዞታ ላይ ተጠቃሚ እንዲሆን ከማድረግ አኳያ ምን ታስቦ እየተሰራ ነው ያለው? እንግልቶች አሉ። የመልካም አስተዳደር የአገልግሎት አሰጣጥ አሁንም ከእንግልት የጸዳ አገልግሎት እየተሰጠ አይደለም። እንግዲህ ቅድም ስናነሳ ያጋጠሙን ያልተሻገርናቸው ጉዳዮች በሀገር ደረጃ ህዝብን ማዳመጥ ብቻ አይደለም፣ ከመሰረቱ ችግሩን በሚቀርፍ ደረጃ የተቋም ግንባታ ቀልጣፋ አገልግሎት እንዲሰጥና የህዝብን እርካታ በሚያረጋግጥ መንገድ ዘርፈ ብዙ ስራዎች እየተሰሩ ነው ያሉት። የአንድ ማዕከል የመሶብ አገልግሎት ሁሉም ክልሎች በክፍለ ከተማ ደረጃ ተጀምሮ እየተሰራ ነው ያለው። በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ምክትል ዳይሬክተር ጀነራል አምባሳደር መለስ አለም በበኩላቸው ከኑሮ ውድነት ጋር የተያዙ ችግሮችን ለመቅረፍ ሰው ተኮር ልማቶችና አምራችነት ላይ በትኩረት እየተሰራ እንደሚገኝ በመድረኩ ገልጸዋል። የኑሮ ውድነት፣ የዋጋ ንረት የመሳሰሉ በርካታ ችግሮች አሉብን። እንደምታውቁት የአቅርቦት ችግሮች አሉብን። እንደምታውቁት ቁጥር ስፍር የላቸውም። እነዚህን ጉዳዮች ለመመለስ ዋናው መፍትሄ ምን ላይ ማተኮር አለብን የሚለው ምርታማነት ነው፣ አቅርቦት ነው ብሎ ወስኖ በተሰራው ስራ እንደ ሀገርም እንደ አዲስ አበባ ከተማ መረጃው እንደቀረበላችሁና እንደምታውቁት ሁሉ የተወሰደው እርምጃ በጣም የሚገርም ነው። ነገር ግን አሁንም ደግሞ የሚቀጥሉ ችግሮችን ሲታነሱ እንደነበረ ከመስራት ብልጽግና የመንግስታችን ወደ ኋላ እንደማይል
የከተማ አስተዳደራችን እንደምታውቁት 24/7 ነው የሚሰራው። ነዋሪዎቹ ያነሷቸው ሀሳቦች የቀጣይ የልማትና መልካም አስተዳደር እቅዶች አካል በማድረግ ሁለንተናዊ መሻሻል ለማስመዝገብ እንደሚተጉ የገለጹ ደግሞ የባህልና ስፖርት ሚኒስትሯ ወይዘሮ ሸዊት ሻንካ ናቸው። እናንተ ያነሳችሁት ጉዳዮች በአጭር ጊዜ የሚፈቱ ረጅም ጊዜ የሚፈቱትን ለይተን የእቅዳችን አካል አድርገን ከናንተ ጋር ተባብረን እናንተም በየጊዜ እንደዚህ መስተካከል ያለባቸውን ጉዳዮች መረጃ እየሰጣችሁ ከሄዳችሁ እኛም የእቅዳችን አካል አድርገን የምንሄድ ከሆነ ያቀድነውን የሁለንተናዊ ብልጽግና ጉዞ በአጭር ጊዜ ማሳካት እንደምንችል ሰርተን ያመጣናቸው ውጤቶች ማሳያ ስለሆኑ እነዚህን ጉዳዮች ወስደን የእቅዳችን አካል አድርገን ቀጣይ ከናንተ ጋር ተባብረን የምንሰራ ይሆናል። በህዝባዊ ውይይት መድረኩ ከሁሉም የህብረተሰብ ክፍሎች የተውጣጡ ነዋሪዎች የተሳተፉ ሲሆን የለሚ ኩራ ክፍለ ከተማና ስራ አስፈጻሚን ጨምሮ ሌሎች ከፍተኛና መካከለኛ የስራ ኃላፊዎች በውይይቱ ታድመዋል።